እናንተ ሰው ሌላ ነገር ውስጥ ገብቷል። ካርዲቢና ማዶካ ኦካዬ ምንድነው እሱ? ምን ተፈጠረ? በስመአብ! እሱን ለማየት አሁን መጀመሪያ ትንሽ እስቲ ስለ ካርዲቢ ትንሽ እናውራ። ካርዲቢ ከድህነት እስከ ዓለም አቀፍ ዝና እንዴት እንደሆነች እናወራለን። ካርዲቢ የተወለደችው ጥቅምት 11 በ1992 በብሮንክስ ኒውዮርክ ሲሆን ሙሉ ስሟ ባሌካስ ማርሊናስ አልናንዘር ትባላለች። አባቷ ከዶሚኒካን ሪፐብሊክ እናቷ ደግሞ ከትሪንዳድ እና ቶባጎ ናቸው። በልጅነት ቤተሰቧ ብዙ የገንዘብ ችግር ነበረባቸው። በወጣትነት ውስጥ ትሰራ እንደነበር ስራዋን ካጣች በኋላ ለገንዘብ ምክንያት በስትሪፕ ክለብ ሰርታለች። በኋላ ይህ ውሳኔ ከድህነት እንድትወጣ እንደረዳት ትናገራለች። በኢንስታግራም ላይ የምታውቋቸው አስቂኝና ቀጥተኛ ቪዲዮዎች በጣም ተወዳጅ ሆነዋል። ይህም በቴሌቪዥን ፕሮግራሞች እንድትታይ ያደረጋት። በ2017 ቦዳክ የሎ የተባለውን ዘፈን ካወጣች በኋላ እሱም በአሜሪካ ሙዚቃ አንደኛ ቻርት እንዲሆን ረድቷታል ማለት ነው። ያው ስለ ካርዲቢ ትንሽ ካልን በኋላ ስለ ማዱካ ኦካይ እና ስለ ናይጄሪያዊ ጎልኪፐር እናውራ። ማዱካ ኦካይ እንደነገርኳችሁ ፎቶን እዚህ ጋር አስቀምጥላችኋለሁ በደንብ እዩት። ማዱካ ኦካይ የናይጄሪያ የእግር ኳስ ተጫዋች ጎልኪፐር ሲሆን ሙሉ ስሙ ማዱካ ኤማሎ ኦካይ ሲሆን የትውልድ ቀን ነሐሴ 28 በ1999 ዶርሳልዶርፍ ጀርመን ዜግነት ነበር። ናይጄሪያዊ ጀርመን አባቱ ናይጄሪያዊ ሲሆን እናቱ ጀርመናዊ ናት። ቁመት ሜትር ከ97 ሜትር 6 ጫማ ኢንች ሲሆን በክለብ ጣሊያን በስሪ ክለብ አትላንታይስ ይጫወት እንደነበር እና የብሔራዊ ቡድን ደግሞ ለናይጄሪያ ቡድን ሱፐር ኢግል ይጫወታል። እንዴት ታዋቂ ሆነ? በኔዘርላንድ ሊግ ጥሩ አቋም አሳይቶ ታዋቂ ሆኗል። ከዚያ ወደ ጣሊያን ሴሪስ ኤ ተዛወረ። ለፈጣን ምላሽ፣ ረጅም ቁመት እና የግብ ማዳን ችሎታው ይታወቃል። እና ምን ልላችሁ ፈልጌ ነው እነኚህ ሁለቱን ታሪክ የዘረዘርኩላችሁ እንደነገርኳችሁ እንዳያችሁት ካርዲቢ እና ማዱካ ኦካይ በጣም እየተያዩ ነበረ በፓሪስ የተዘጋጀው ፋሽን ሾው ላይ ማለት ነው። እና የዛ ታይም ላይ ካርዲቢ በጣም ተመችቷት እሱን ያየች እንደነበረ እና ከፋሽን በኋላ እሱን ይዛው ወጥታ እንዳወራችው ብዙ ቲክታክ ላይ አይታችኋል። እና ያስቀምጥላችኋለሁ በደንብ እዩት። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ለዛሬ ሳላለን ቆይታ ባይ